ኢትዮጵያ ውስጥ ለምንድነው ብዙ ቢዝነሶች ፌል የሚያደርጉት? ኢትዮጵያ ውስጥ ቢዝነስ ክሬት ተደርገው ተጀምሮ የሚቋረጥበት ቶሎ ፌል የሚያደርግበት 8 ምክንያቶችን ለይቼ አዘጋጅቻለሁ። ቢዝነስ ክሬት ስታደርጉ ፋይናንስ አድቫይዘር ያስፈልጋል፣ በጣም ግዴታ። የምታገኙት ገንዘብ ከእናንተ ላይፍ ጋር ሊለያይ ይገባል። የእናንተ ቢዝነስ እናንተን እንደ ኢምፕሎይ ነው ማየት ያለበት፣ እናንተ እንደ ተቀጣሪ ነው መታየት ያለበት። በጣም ብዙ ሰው ቢዝነስ የሚጀምረው ወይ ጓደኛው ከጓደኛው አይቶ ወይ ከሰው እኩል ለመሆን ምናምን ብሎ መርካቶ ውስጥ ያለ ነጋዴ ኢዝ በጣም ኢንተለጀንት ነው። በጣም ቢዝነስን ራን ማድረግ ያውቃል። ሳይማር የቢዝነስ ትምህርት ቤት ሳይገባ ኢኮኖሚክስ ፋይናንስ ሳይማር በጣም ቢዝነስን ራን ማድረግ ይችላል። ይገርም። አራተኛው ደግሞ ቢዝነስ ፌል እንዲያደርግ የሚያደርገው ምክንያት ምንድነው? ላክ ኦፍ ቢዝነስ ይዘህ ስትመጣ ኢኖቬቲቭ የሆነ ነገር ይዘህ መምጣት አለብህ። ሲስተም መቀየር አለብህ። ገብቶሃል? አሰራርን መቀየር አለብህ። ላይክ እያንዳንዱ ኢትዮጵያ ውስጥ ማለት ነው ገና ቢዝነስ ክሬት ስናደርግ ሁሉን ነገር ራሳችን ማድረግ ነው የምንፈልገው። ሁሉን ነገር ላይክ በራሳችን ካላደረግን እንላለን። አሁን ለመናገር አሁን በጣም በቅርቡ ጊዜ የተመለከቱት ነገር ነው የተደረገው። አሜሪካ ላይ የተደረገ ሪሰርች ነው። ሃርቫርድ ነው ያደረገው ይሄንን ሪሰርች ማለት ነው። ከቤተሰብ ጋር የተደረገ ቢዝነስ 70% ፌል አድርጓል። ሰላም የዮና ፕርነር ፋሚሊያንስ እንዴት ናችሁ? ዛሬ በአዲስ ቶፒክ መጥቻለሁ። እሱ ምንድነው ኢትዮጵያ ውስጥ ለምንድነው ብዙ ቢዝነሶች ፌል የሚያደርጉት? ብዙ ሰው ቢዝነስ ይጀምራል፣ ግን ብዙ ሰው በዛው ልክ ፌል ያደርጋል። ስኬታማ መሆን ቻንሱ በጣም ዝቅተኛ ነው። ኢትዮጵያ ውስጥ 20 ዓመት፣ 30 ዓመት፣ 40 ዓመት ብዙ ዓመታት የሚቆዩ ቢዝነሶች በጣም የተወሰኑ ናቸው። ምክንያቱም አብዛኛው ቢዝነስ ፌል ያደርጋል። ላይክ ከትውልድ ትውልድ የሚሸጋገር አይነት ቢዝነሶች ብዙ የሉም። እና አንድ ኢንተርፕረነር ደግሞ ኢትዮጵያ ውስጥ አንድ ቢዝነስማን ቢዝነስ ሲጀምር እነዛን ስህተቶች እንዴት ሊያስወግድ ይችላል የሚለውን በደንብ እንወያያለን። ይህን ቪዲዮ እስከ መጨረሻ ድረስ መከታተላችሁን አትርሱ። ኢትዮጵያ ውስጥ በየቀኑ በጣም ብዙ ቢዝነሶች ይፈጠራሉ። በጣም የተለያዩ ቢዝነሶች ከትናንሽ ቢዝነሶች እስከ ትላልቅ ማለት ነውና ነገር ግን እነዚያ ቢዝነሶች የመሳካት እድላቸው ዝቅተኛ ይሆናል አብዛኛው ብዙ ጊዜ ማለት ነውና ኢትዮጵያ ውስጥ ቢዝነስ ክሬት ተደርገው ተጀምሮ የሚቋረጥበት ቶሎ ፌል የሚያደርግበት 8 ምክንያቶችን ለይቼ አዘጋጅቻለሁ። አንደኛው ምክንያት ምንድነው ከተባለ ላክ ኦፍ ፋይናንሻል ማኔጅመንት ነው። ላክ ኦፍ ፋይናንሻል ማኔጅመንት አንድ ቢዝነስ ክሬት ስታደርጉ ፋይናንስ አድቫይዘር ያስፈልጋል። በጣም ግዴታ ነው። ይሄ ማለት መኒውን እንዴት ነው ማኔጅ ማድረግ ያለበት የሚለው ነገር ማለት ነውና ይሄን ደግሞ ራሴ ላይ ራሱ ተመልክቼዋለሁ። መጀመሪያ ቢዝነስ የጀመርኩ ጊዜ ብዙም የፋይናንስ ዕውቀቱ አልነበረኝም። ላይክ እያንዳንዱ ማገኘውን ገንዘብ ለራሴ የተጠቀመው ነበር፣ ለፐርሰናል ላይፍ የተጠቀመው ነበር። ግን እንደዛ መሆን አይችልም። ቢዝነስ ላይ የምታገኙት ገንዘብ ከናንተ ላይፍ ጋር ሊለያይ ይገባል። የናንተ ቢዝነስ እናንተን እንደ ኢምፕሎይ ነው ማየት ያለበት፣ እናንተ እንደ ተቀጣሪ ነው መታየት ያለባችሁ። ይሄ በጣም ወሳኝ ነገር ነው። የካምፓኒውን ኢንከም ለራሳችሁ የምትጠቀሙት ከሆነ ቢዝነሱም አይሻሻልም፣ ቢዝነሱ አይለወጥም፣ እናንተም እና በጣም በፍጥነትም ፌል የማድረግ ቻንስ አለው። እያንዳንዱ ቢዝነስ ኢትዮጵያ ውስጥ አንደኛ ፋይናንሲንግ ፈንዲንግ ላይ ያገኝ ይችላል። ኢትዮጵያ ውስጥ ብድር ያለ ኮላተራል በጣም አስቸጋሪ ነው። ኢትዮጵያ ውስጥ ብድር የሚያበድሩ ባንኮች በጣም አስቸጋሪዎች ናቸው እና በዚህ ምክንያት ኢትዮጵያ ውስጥ ብዙ የፈንዲንግ የሚያደርጉ ካምፓኒዎች የሉም። በዚህ ምክንያት ገንዘብ የለም እና የተወሰነ የሚኖረንን ገንዘብ ለፐርሰናል ኤክስፔንስ ለፐርሰናል ላይፋችን የምንጠቀመው ከሆነ በጣም ቢዝነሱን በጣም በፍጥነት የመግደል ቻንስ አለ ማለት ነው። ይሄ አንደኛው በጣም ትልቅ ፕሮብለም ነው ኢትዮጵያ ውስጥ። ይሄ ሁለተኛው ደግሞ ምንድነው በቃ ካሽ ፍሎን አለመለየት፣ በቃ ኢንፍሎና አውትፍሎን ሪከርድ አለማድረግ፣ ገቢና ወጪን አለመመዝገብ፣ ላይክ ፋይናንሻል ስቴትመንት አለመስራት። ይሄ ነገር በጣም ቢዝነስ ይገላል። የካምፓኒያችሁ ኔት ካሽ ፍሎ ማታውቁ ከሆነ ጭራሽ በቃ ቢዝነሱ ፕሮፊት ላይ ነው ወይስ ጉዳት ላይ ነው የሚለው ራሱ ለመረዳት በጣም አስቸጋሪ ነው። የቢዝነሱን ጤናማነት ራሱ ለመለየት በጣም አስቸጋሪ ነው። ሁለተኛው ደግሞ ፑር ማርኬት ሪሰርች ነው። ኢትዮጵያ ውስጥ በጣም ብዙ ሰው ቢዝነስ የሚጀምረው ወይ ጓደኛው ከጓደኛው አይቶ ወይ ከሰው እኩል ለመሆን ምናምን ብሎ ነው፣ ሌላው ሰው ሲያደርገው አይቶ ወይም ያበላል የሚል ነገር ሰምቶ ነው በቃ ቢዝነስ የሚጀምረው ኢትዮጵያ ውስጥ። አይ ነው አንደኛ ምንድነው የኢትዮጵያ አብዛኛው ሲስተም በዳታ አይመዘገብም፣ በዳታ አይቀመጥም። ኢትዮጵያ ውስጥ ዳታ ማግኘት በጣም አስቸጋሪ ነው። የኢትዮጵያ ነባራዊ ሁኔታ የማርኬቱን ሁኔታ ለማወቅ ምን ማድረግ አለባችሁ? ኢትዮጵያ ውስጥ ገበያ ውስጥ መያል አለባችሁ። ኢቭን በቃ ላይ መርካቶ ውስጥ ጠጋ ብላችሁ ነጋዴዎችን ማነጋገር መቻል አለባችሁ። እንዴት ነው ራን ቢዝነስ የሚደረገው የሚለውን ማለት ነው። ማን ነው ኮምፒቲተራችሁ? አሁን ለምሳሌ ጫማ ቤት ከፍቱ ከሆነ ማን ነው የእናንተ ኮምፒቲተር? እንዴት ነው ላይክ ማርኬቱ ምን ይመስላል፣ ከስተመሩ ምን ይፈልጋል የሚለውን ነገር በደንብ መረዳት መቻል አለባችሁ። ካልሆነ በጣም አስቸጋሪ ነው። ኮምፒቲተራችሁ ምንድነው የጎደለው የሚለውን ነገር በደንብ መመልከት አለባችሁ። ያ ጉድለት መሙላት ነው እናንተን የተለየ አድርጎ የሚያመጣችሁ ማለት ነው። ምክንያቱም ኦልሬዲ አክሴፕትድ የተደረገ እንትን አለ፣ ኮምፒቲተር አለ፣ በቃ ካምፓኒ አለ፣ ትልቅ ካምፓኒ አለ። ለምንድን ነው ያን ካምፓኒ ሰው ጥሎ ወደ እናንተ እንዲመጣው? ሶስተኛው ደግሞ ዊክ ኢንተርፕረነራል ማይንድ ሴት ነው። ይሄ በጣም ወሳኝ ነው፣ በጣም ወሳኝ ነገር ነው። ኢትዮጵያ ውስጥ እውነት ለመናገር አሁን መርካቶ ውስጥ ያለ ነጋዴ ኢዝ በጣም ኢንተለጀንት ነው። በጣም ቢዝነስን ራን ማድረግ ያውቃል። ሳይማር የቢዝነስ ትምህርት ቤት ሳይገባ ኢኮኖሚክስ ፋይናንስ ሳይማር በጣም ቢዝነስን ራን ማድረግ ይችላል። የሚገርም ነው። ግን ሁሉም ሰው ግን እንደዚህ አይደለም። ኢንተርፕረነራል ማይንድ ሴት የሚባል ነገር የለውም።
ማለት ነው ቢዝነስ ይጀምራል። ቻሌንጅ ሲመጣ ቢዝነስ ማለት ፉል ኦፍ ቻሌንጅ ነው በነገራችን ላይና ቻሌንጅ ሲመጣ ምን ያደርጋል? ራን ያደርጋል። በቃ ያቆማል። ቶሎ ተስፋ ለመቆጠር ይቸኩራል ማለት ነው። ይሄ በጣም ትልቅ ችግር ነው ኢትዮጵያ ውስጥ በቢዝነሱ ዓለም ማለት ነው። ማለት ነው ኢንተርፕረነር ማይንድሴት ማለት ኢንተርፕረነር ስትሆኑ ጀስት የሆነ ቪዥን ሊኖራችሁ ይገባል። አንድ ካምፓኒ ፎርም ልታደርጉ ስትሉ ላይክ ገንዘቡን ስለመስራት ብቻ ሳይሆን መመልከት ያለባችሁ የእናንተ ቢዝነስ ምን ሶልቭ ያደርጋል የሚለውን ነገር መመልከት አለባችሁ። ገብታችኋል? ቪዥን ምንድነው? ይሄ ካምፓኒ ነገ ፎርም የሚያደርገው ቪዥነሪ ስትሆኑ እንደናንተ ኤነርጂ ያለው ሳይኖር ቪዥነሪ ማለት ነገ ምንድነው ይሄ ካምፓኒ ቫልዩ የሚያደርገው ይሄ ካምፓኒ ምንድነው ኮሚኒቲው ላይ የሚያመጣው ኢምፓክት የሚለውን ነገር መለየታችሁ ስታውቁ ላይክ እናንተ አንስቶፐብል ትሆናላችሁ ማለት ነው። ማለት ትልቅ ነው ኢንፍሉዌንሳችሁ የሚሆነው። ነገር ግን ገንዘብ ብቻ የምትሯሯጡ ገንዘብ ብቻ የምትመለከቱ ከሆነ አንድ ቢዝነስ ወዲያው እንደጀመራችሁ ፕሮፊት ላመጣላችሁ አይችልም። ሰው በጣም በፍጥነት የማቆም እንትን ይኖራችኋል ማለት ነው። ሰው አራተኛው ደግሞ ቢዝነስ ፌል እንዲያደርግ የሚያደርገው ምክንያት ምንድነው? ላክ ኦፍ ኢኖቬሽን ነው። ይሄ በጣም ወሳኝ ነገር ነው። ላክ ኦፍ ኢኖቬሽን ማለት ምን ማለት ነው? you have to have some innovative project ማለት ነው። ስትመጣ ቢዝነስ ይዘህ ስትመጣ ኢኖቬቲቭ የሆነ ነገር ይዘህ መምጣት አለብህ። ሲስተም መቀየር አለብህ። ገብቶሃል? አሰራርን መቀየር አለብህ። አሁን ለምሳሌ ኢኖቬሽን እኮ አዲስ ነገር መሆን እኮ የለበትም። ሙሉ በሙሉ ያልታየ ነገር መሆን እኮ የለበትም ማለት ከሆነ ሰየው ካልሆነ ግን በፊት ያለን ሲስተም አሁን ለምሳሌ አንድ ኢምፖርት እና ኤክስፖርት ኢትዮጵያ ውስጥ የሚሰራ ሰው ብታዩ እና እናንተ ኢምፖርት ኤክስፖርት መስራት ብትፈልጉ ራሱን መድገም አይጠበቅም። የተሻለ ነገር አምጡ ማለት እየተሰራ ያለው መጀመሪያ ከማርኬቱ ተመልከቱ። ማን ነው ይሄን ነገር እየሰራ ያለው? እንዴት ነው ላይክ እየሰራ ያለው? ምን ያህል ነው እያገኘበት ያለው? ምንድነው የዛ ሰው ድክመት? is the most crucial question ማለት ነው። እኔ ምንድነው ማሻሻል እንዴት አድርጌ ነው ማሻሻል የምችለው የዚህ ሰው ድክመት ብለህ ማመልከት አለብህ። ከዛ በኋላ ሰው የዛን ነገር የምታሻሽል ከሆነ you are innovative ማለት ነው። በቃ ያን ነገር ማሻሻል ከቻልክ ኢኖቬቲቭ ነህ ማለት ነው። በቃ እናንተ በጣም ትፈልጋለህ ማለት ነው። ምክንያቱም አዲስ ነገር ነው ይዘመጣው በቃ አሻሽለዋል። እና ኢኖቬቲቭ መሆን በጣም አስፈላጊ ነው። ኢትዮጵያ ውስጥ ግን ካያችሁ ጓደኛዬ ጫማ ቤት ከፈተ ብሎ ጫማ ቤት ይከፍታል ተነስቶ፣ ጓደኛዬ ልብስ ቤት ከፈተ ብሎ ይከፍታል። እኔ አሁን ኢትዮጵያ ውስጥ በጣም ያሳዘነኝ ምንድነው አብዛኛው ቢዝነስ ኮፒ ነው። በቃ ኮፒ ከአንዱ ሰው ታያለህ፣ እሱን ኮፒ ማድረግ ታያለህ፣ ኮፒ ማድረግ። ይሄ በጣም ያለፈበት ነው። ይሄ አንተ ሲስተምህን ማሻሻል ካልቻልክ ካሉት ሰዎች ያል ፌል አድርጋል እዛ ላይ ማለት ነው። በቃ ፌል አድርጋል እዚህ ካልሆነ ኮፒ ከሆነ ሰው ኮፒ ለምን አንተ ጋር ይመጣል? ሌላኛውና አምስተኛው ደግሞ ምንድነው ፑር ማኔጅመንት እና ቲም ቢልዲንግ ነው። ይሄ በጣም ወሳኝ ነው። ይሄን ነገር ራሴን ላይ የተመለከቱት ችግር ነው። በጣም ወሳኝ የሆነ ችግር ምንድነው ላይክ እያንዳንዱ ኢትዮጵያ ውስጥ ማለት ነው ገና ቢዝነስ ክሬት ስናደርግ ሁሉን ነገር ራሳችን ማድረግ ነው የምንፈልገው። ሁሉን ነገር ላይክ በቃ በራሳችን ካላደረግ እንላለን። አሁን ቢዝነስ ክሬት ስታደርጉ ሁሉንም ነገር ራሴ ላደርግ ማለት አይሆንም። እናንተ ኤነርጂ ስታጡ ያ ቢዝነስ ሞተ ማለት እኮ። ሰው የሆነ ሲስተም ክሬት ማድረግ አለባችሁ። እናንተ ሳትኖር ያ ቢዝነስ መንቀሳቀስ መቻል አለበት። ቲም ቢልድ ማድረግ አለባችሁ። የምታምኑትን ቲም ቢልድ ማድረግ አለባችሁ። እናንተ ፋይናንሱንም እናንተ መሰሩ ከሆነ ማርኬቲንጉንም እናንተ መሰሩ ከሆነ ከስተመርም ሰፖርት እናንተ ከሆናችሁ ሁሉን ነገር ራሳችሁ መሰሩ ከሆነ ቢዝነስ ቶሎ ፌል ያደርጋል ማለት ነው። ሲስተም ክሬት ካደረጋችሁ እና ሲስተም ክሬት ማድረግ ላይ በጣም ፎከስ ማድረግ አለባችሁ ማለት ነው። ሲስተም በቃ በእያንዳንዱ ነገር ላይ ሲስተም እናንተ የማትገኙበትን ቢዝነስ ክሬት ማድረግ በጣም ወሳኝ ነው። ያ ቢዝነስ ሰክሰስፉል እንዲሆን ማለት ነውና ይሄ ነው አምስተኛ። ስድስተኛ ደግሞ ከስተመር ሰርቪስ ኔግሌክት ነው። ይሄ ማለት በእውነት እኔ በጣም ኢትዮጵያ ውስጥ በጣም ችግር ነው። ከስተመር አጠባበቅ በጣም ብዙ ሰው ችግር አለበት። እኔ ራሴ ኢትዮጵያ በነበርኩበት ሰዓት በጣም ትልቅ ችግር የነበረብኝ ነገር ቢኖር ከስተመር ሰርቪስ እና ከስተመር ሰፖርት። ደንበኛ ንጉስ ነው ማለት እውነት ነው። ከስተመራችሁ በእናንተ ሳቲስፋይ ከሆነ እናንተን ካመናችሁ እንዴት ቢዝነሳችሁ ላይ ምን ያህል ለውጥ እንደሚያመጣ እውነት በጣም ተመልክቻለሁ ማለት ነውና እውነት ለመናገር ከስተመራችሁን እንትናችሁን ኪፕ ካርጋችሁ ከስተመር በጣም ሎያል ነው ለእናንተ የሚሆነው። በጣም ነው ለእናንተ ሎያል የሚሆነው። እኔ በጣም ተመልክቻለሁ። ስፔሻሊ ኢትዮጵያ ውስጥ አንድ የአሪፍ ነገር ከሰጣችሁ ሰው በጣም እናንተ ጋር መምጣት ይፈልጋል። እኔ በጣም ነው የተመለከቱትና ኢትዮጵያ ውስጥ ከስተመር ሰርቪስ ላይ በደንብ መሰራት አለበት። በደንብ ላይክ ምክንያቱም ከስተመር ሰርቪስ ሞተ ማለት ቢዝነስ ሞተ ማለት ነው። ሪፒቲሽን ካምፓኒ ሪፒቲሽን አፈር ነው የሚበላውና በደንብ መስራት ያስፈልጋል ከስተመር ሰፖርት ላይ ማለት ነው። ሰባተኛው ደግሞ ላክ ኦፍ ኮንቲኒየስ ለርኒንግ ነው። በጣም ወሳኝ ነገር። አንድ ቢዝነስ ላውንች እናደርጋለን የተወሰነ ክላይንቶችን ካገኘን ምናምን በኋላ ያ ነገር እንረሳዋለን ቢዝነሱ ማለት ነው። ኮንቲኒየስ ለርኒንግ ቢባል ነገር አለ። አዳዲስ ነገር የሚመጣል እኮ ሁሌ በአንድ ነገር አይቆምም። እዛ ላይ አንደኛ ኮምፒውተር መመልከት አለብን፣ ምን አዳዲስ ነገር እያመጡ ራስም ደግሞ ምን ማድረግ አለብን፣ የምትሰጠው ሰርቪስ ላይ አዳዲስ ነገሮችን ክሬት ማድረግ አለብን ማለት ዓለም በጣም በፍጥነት እየተለወጠ ነው ያለው። የምትሰጠው ሰርቪስ ሊሆን ይችላል፣ ፕሮዳክት አዳዲስ ነገር እየተሻሻለ ነው የሚመጣው። እሱን ነገር ቶሎ አፕዴት ማድረግ መቻል አለብን። ራስን በትምህርት አሁን ሰርቪስ ከሆነ የምትሰጠው እውቀትን አፕዴት ማድረግ መቻል አለብን። ኮንቲኒየስ ለርኒንግ በጣም አስፈላጊ ነው የተሻለ ሰርቪስን ለመስጠት። ስምንተኛው ደግሞ ኢሞሽናል ዲሲዥን ነው። ይሄ ደግሞ እውነት ለመናገር እኔም ተመልክቻለሁ። ከቤተሰብ ጋር ቢዝነስ መስራት
እውነት ለመናገር አሁን በጣም በቅርቡ ጊዜ የተመለከቱት ነገር ነው የተደረገው። አሜሪካ ላይ የተደረገ ሪሰርች ነው። ሃርቫርድ ነው ያደረገው ይሄንን ሪሰርች ማለት ነው። ከቤተሰብ ጋር የተደረገ ቢዝነስ 70% ፌል አድርጓል በተወሰኑ አመታት ውስጥ። ለምን ከተባለ ኢሞሽናሊ ዲሲዥናችን ኢሞሽኑ ይጨመርበታል ማለት ነው። አሁን የምትቀጥሩት ወንድማችሁ ሊሆን ይችላል፣ እህታችሁ ሊሆን ይችላል። እነሱን ማባረር ይከብዳችኋል በኢሞሽን ምክንያት ማለት ነው። እነዛ ሰዎች ያን ካምፓኒ ፊት እንዳላረጉ እያወቃችሁ አብራችሁ መቀጠል ማለት ነው። እየቀለዱ መሆናቸውን እያያችሁ እንትን ማድረግ ነው። ዲሲፕሊን አለመሆናቸውን እያያችሁ ዝም ማለት ያ ቢዝነሳችሁን ይገላል ማለት ነው። እኔ ራሴ ትልቅ ችግር ፈጥሮብኛል ቢዝነስ ላይ ማለት ነው። ከቤተሰብ ጋር ያደረኩት ነገር ምን ማድረግ አለባችሁ? ሲሪየስ መሆን አለባችሁ። ቤተሰባችሁና ቢዝነስን መለየት መቻል አለባችሁ። መሆን የለበትም ግንኙነታችሁ ማለት ነው። ከጓደኛችሁ ጋር ምሰሩ ከሆነ ግንኙነታችሁ መሆን ያለበት ምንድነው? የቀጣሪና ተቀጣሪ ወይም የፓርትነር መሆን ያለበት። ግዴታ ደግሞ ምን ማድረግ አለባችሁ? የሥራ ክፍፍል መፍጠር አለባችሁ። ውል መፈራረም አለባችሁ። አሁን ለወንድምህ ስንት ነው የምትከፍለው? እሱ መለየት መቻል አለበት። መስራት ያለበት ምንድነው? አሁን ለምሳሌ ማርኬቲንግ ከሆነ ማርኬቲንግ ይሄ አንተ ስራ ነው፣ ይሄን እከፍላለሁ ብለህ መለየት ነው። በቃ ይሄ ነገር ያንተ ኃላፊነት ነው፣ ይሄ ነገር ማድረግ አትችልም ብለህ ሪስፖንሲቢሊቲ እና ዲዩቲውን ከለየህለት በኋላ እንትን የሚያደርግ ከሆነ የሚያበላሽ ከሆነ ማስወገድና አዲስ የተሻለ ሰው ማምጣት፣ ይሄ በጣም ወሳኝ ነው። 8ቱ ኢትዮጵያ ውስጥ በጣም ብዙ ቢዝነስ ፌል የሚያደርግበትን ሪዝኖች ተመልክተናል፣ ሶሉሽናቸውንም ተመልክተናል። በቀጣይ በተሻለ ቶፒክ እስከምንመጣ ድረስ ይሄን ዩቲዩብ ቻናል ሰብስክራይብ አድርጉ። ይመቻችሁ። በቀጣይ ቪዲዮ እስክንገናኝ አከብራችኋለሁ፣ ወዳችኋለሁ። ምርጥ ያንስ ቻው።